በተጎጫሌ ወረዳ ለንግዱ ማህበረሰብ በህገ ወጥ ንግድ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። ዘሪሁን አርማሱ ያዘጋጀውን መስፍን ሰለሞን እንዲያድርገው ያቀርበዋል። ህገወጥ ንግድ ወይም ኮንትራባንድ በሀገር ላይ ከሚያደርሰው ኢኮኖሚያዊ ተጽዕኖ ከፍተኛነት ባለፈ በንግዱ ዘርፍ በህጋዊ መንገድ በሚሰሩና ለመንግስት ግብር በሚከፍሉ የማህበረሰብ ክፍሎች ላይ ለኪሳራ ሲዳርግ ይስተዋላል። እናም ይህንን ከግምት በማስገባት በኢትዮጵያ ሶማሌ ክልል የወጫሌ ወረዳ አስተዳደር ለአካባቢው የንግድ ማህበረሰብ ስልጠና ሰጥቷል። የስልጠናው ዓላማም የተጎጫሌ ወረዳ ከፍተኛ የንግድ እንቅስቃሴ የሚካሄድበት እንደመሆኑ በአካባቢው ያሉ የንግድ ማህበረሰብ ህገወጥ የኮንትራባንድ ንግድን እንዲከላከሉና እንደ ሀገርም እንደ ክልልም በህግ የተደነገገውን ህግ በማክበርና በማስከበር በሀገር ኢኮኖሚ ላይ ያለውን አሉታዊ ተጽዕኖ በመከላከል የድርሻቸውን እንዲወጡ ማስቻል መሆኑ ተገልጿል። የስልጠናው መክፈቻ በንግግር የከፈቱት የተጎጫሌ ወረዳ መስተዳደር ተወካይና የተጎጫሌ ንግድ አስተዳደር ቢሮ ኃላፊ በንግግራቸውም የሀገሪቱ የንግድ ህግ ማንኛውም ዜጋ የመስራትና ሀብት የማፍራት መብት በህግ ያስቀመጠ መሆኑን ገልጸው ሆኖም ደግሞ የንግዱ እንቅስቃሴው የሀገሪቱን ህግና ደንብ በተከተለ መልኩ መሆን እንዳለበት በመጠቆም ነበር። ሰይኑና ሰዓኖ dalkeena Ethiopia wuxuu sida u dhigay sharcigu in ganacsigu xor noqdo oo qof kasta uu xaq u leeyahay inuu ganacsan karo sida la ajligeed qofku wuxuu u baahan yahay si uu u ganacsado inuu ku dhaqmo bayaanka ama xeerka ganacsiga u yaala deegaankeena ama dalkeena እንደሚታወቀው የሀገራችን የንግድ ህግ ማንኛውም ሰው የመስራት ሀብት የማፍራት መብትን በግልጽ አስቀምጧል። በተዛማጅ ደግሞ ማንኛውም የህብረተሰብ ክፍል ሊከተላቸው ስለሚገቡ የህግ ደንቦች በዝርዝር ተቀምጧል። ያም የሚያስረዳው ማንኛውም ሰው ህጋዊ ስርዓቱን የተከተለ መሆን እንደሚገባው ነው። እናም ይህ ስልጠና የተዘጋጀው እንደዚህ አይነት ችግሮችን ለመረዳት እንዲቻል ሲሆን ስልጠናውንም ለአጭር ቀናት ሆኖ ከክልሉ የንግድ ቢሮ አስተዳደር በመጡ ባለሙያዎች ስልጠናውን ይወስዳሉ። ከናንተ የሚጠበቀው በትክክል ስልጠናውን ተረድታችሁ በህጋዊ መንገድ የማይሰሩትን ህገወጥን የሚከላከሉ እንድትሆኑ ነው። ስልጠናው በሚቆይባቸው ቀናት ለወረዳው የንግድ ማህበረሰብ